አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኢትዮጵያ ቤተሰቦች? ሰላም ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ዶሮ ወጥ ነው የምንሰራው። አብረን እንስራ። በመጀመሪያ ሽንኩርታችንን ከትፋለን። ብስል ካለ በኋላ ውሃው ከመጠጠ በኋላ ዘይታችን እናደርጋለን ማለት ነው። ያው ብዙ ዘይት አላረግም፣ ትንሽ ነው የማረገው። ዘይቱ ተጨማደድ የተጨኔው ማይጥር ሙሽኪል። ከዛ በደንብ አድርገን ሽንኩርት ውስጥ ይበስል ድረስ እንጠብቀዋለን። በመሀል እያማሰልን ማለት ነው። አስራ ሁለት ናት ይባላል እንግዲህ ለ12 ሆነች ለ10 መቁረጥ ነው። ዶሮ 12 ናት ብሎ ማነው ሸርጥ ያወጣው ማለት ነው። እንደ ሀገራችን ይቆራርጣሉ። መጀመሪያ ቆዳዋን እየገፉ መጀመሪያ ማለት ነው። እንዲህ ነው የሚያደርጓቸው እናቶቻችን። ገፍ ይገፉና ከዛ ይቆራርጡታል ማለት ነው። በነገራችን ላይ ማነው ሀገሩ ነው ዶሮ እንትን ያላል። እኔ ነክቼ አላውቅም፣ ዶሮን ቆራርጬ አላውቅም ሀገር ላይ ማለት ነው። እስኪ ዶሮ ቆራርጦ ለ12 ቆርጦ ወጥ የሰራ ኮሜንት ላይ ያስቀምጥልኝ። ከዛ እንደዚህ በምችለው ያህል 12 ለማድረግ ሞክሬያለሁ። ሽንኩርታችን በደንብ በስሏል። በርበሬ 3 መላጋ በርበሬ ነው የጨመርኩት። እንደ ፍላጎታችሁ ማድረግ ትችላላችሁ። በጎንም እየሰራን ነው ሌላ። ከዛ ነጭ ሽንኩርትና ዝንጅብል አደርጋለሁ። ቀለም እንጂ ጣዕም ስለሌለው አብሬ ለማቁላላት ሞክሬያለሁ። ጣዕም እንዲይዝ ማለት ነው በርበሬውና ሽንኩርቱ። ከዛ ቲማቲም መልሼ ጨመርኩበት። ያው ዶሮ ላይ ቲማቲም አይጨመርም ይላሉ፣ ግን ሶሱን ወፈር እንዲያደርገው ነው እንጂ አያስፈልግም። ግን ጨመርም ችግር የለውም። እዛ እንደዚህ ከበሰለ በኋላ መልሼ ትንሽ ያስቀረሁት ዝንጅብልና ሽንኩርት ነበረ፣ እሱንም ጨመርኩት። ከዛ እንደዚህ በደንብ ተቁላልቶልኛል ማሻአላህ። ብረት ድስቱ ትልቅ ነው ተወጡ። ግን እኔ ወጥ በጣም ነው የሚያጥርብኝ። ችግሩ ምን እንደሆነስ እንዲያውቃለ ወጥ ሰርቻ አይበረክትልኝም። ለምን እንደሆነ አላውቅም። ወጥ በጣም ነው የሚያጥርብኝ። ምክንያቱ ምንድን ነው እስኪ ንገሩኝ። አሁን መሰለን ዶሮ ወጥ ከሰራሁ ምሳ እንጂ አይሆንም። ምሳ እንጂ ለራት አይተርፍም። እሳት ስለማበዛበት ይሁን ተፈጥሮ ነገር ይሁን ብቻ አላውቅም። ወጥ በጣም ነው የሚያጠርብኝ ማለት ነው።
ወጥ አይበረክትልኝም። ዶሮዋን በደንብ በከል በሌሞን አጥቤ ጨመርኩኝ ማለት ነው። ውሃው ልክ ነው። ከዛ ቀስ እያልን እናማስለዋለን እንዲያይዝብን ማለት ነው። እሳቱን ቀንስ። በጎን እንቁላል እየቀቀልኩ ነው የዶሮ በመሀል እናማስለዋለን እንዳይይዝብን። እዛ እንቁላላችን በስሏል። ወጣችን ስጋው ተበሰለ በኋላ እንቁላላችንን ጨምረን ማረግ ነው ማለት ነው። እንደ እንቁላል እንደ ፍላጎታችሁ ማረግ ትችላላችሁ። እንቁላሉ ያው ወዲያው መበላት አለበት። ወጡ ጋር ባይቀመጥ ጥሩ ነው እንደኔ ማለት ነው። ወጡ ጋር ተኋላ እኔ ብዙ ደስ አይለኝም ወዲያው ካልሆነ ማለት ነው። ቅመም ነበረኝ አርግ ያለሁኝ አልሰወርኩትም መሰለኝ። የወጥ ቅመም የልጅ ነገር በመሀል እየወራሁ መታመማለች። አሁን በዚህ መልኩ ጨርሻለሁ ማለት ነው። ለዚህ አቅርበን እህቶች ጋር ተሰባስበን ነበር። አልሐምዱሊላህ በላን ማለት ነው። በነገራችን ላይ ቪዲዮ ተቀርጾ ቆይቷል። ያው አለቀቁትም እና ነው እንጂ በዚህ መልኩ አቀረብ ነው ማለት ነው። ኢንሻአላህ በዚህ መልኩ ጨርሻለሁኝ። ይሄን ይመስላል ማለት ነው። ላይክ እያደረጋችሁ ላይክ አትርሱ። ሰብስክራይብ አድርጉ። ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።